ከሁለት በላይ ሁለትና ከሁለት በላይ ከሆነ ማይነ ይሆናል። ፕሉራል ከሆነ በሴትም በወንድም ኬዝ ማለት ነው ማይነ ይሆናል። የኔ መኪናዎች ፕሉራሉና ፌሚኒን ሲንጉላሩ አንድ አይነት ደግሜ ልንገራችሁ። ፕሉራሉና ፌሚኒን ሲንጉላር ሆነ ፌሚኒኑ አንድ አይደል? ፕሉራል ሲሆኑ ሁሉም አይቀየሩ። ለምሳሌ ሲማ እንደዛው ሲማ ሆኖ ነው የሚቀረው። ሲመርን ምናምን አንል ገብቷቸዋል። ኪሸ ግን ለምሳሌ ኤን ይገባበታል ፕሉራል ሲሆን፣ አንዳንዶች ኤን ይገባባቸዋል፣ አንዳንዶች ኢኤን ይገባባቸዋል ፕሉራል፣ አንዳንዶች ኤስ ብቻ አውቶ ለምሳሌ አውቶዝ ይሆናል። እዚህ ጋር ታዲያ ሲቀየር እንዴት ይሆናል? ይሁን በደንብ ስሙ። እርሶ ከሆነ ግሮስ አይ ይጻፋል። የእርሶ ለማለት ትንሹ አይ፣ ይሄ በእንግሊዝኛ አይ ወይ ደግሞ በጀርመንኛ ኢ፣ ትንሹ ኢ ከሆነ ተጽፎ ኢ ከሆነ የእርሶ ሳይሆን የነርሱ ማለት ወይ ደግሞ የሷ ቀደም እዚህ ጋር እንዳየነው የሷ ወይ የነሱ ማለት። ሃሎ የአገሬ ልጆች ቪጌትስ ኦይሽ እንዴት ናችሁ? ሚር ጌትስ ጉት፣ እኔ ሰላም ነኝ እግዚአብሔር ይመስገን። ግድ ወደ ዛሬው ትምህርታችን እንገባለን። ፋንገን ቪር አን እንጀምራለን። እንጀምር፣ ወደ ትምህርታችን እንሂድ። የዛሬው ትምህርታችን ስለምንድን ነው? በማንኛውም ቋንቋ ላይ በጣም ጠቃሚ የሆነ የቋንቋ ትምህርት ክፍል አንዱ ፓሰሲቭ፣ በጀርመንኛ ፓሰሲቭ አርቲክል የምንላቸው እነኚህ የኔ፣ ያንተ፣ የሱ፣ የሷ፣ የነሱ የምንላቸው አለ አይደለ? በጣም በአንድ ቋንቋ ላይ ያሉ ለምሳሌ ፐርሰናል ፕሮናውን የምንላቸው አለ አይደለ? እኔ፣ አንተ ምናምን የምንለው። ከዛ ደግሞ ፓሰሲቭ የሚባሉት ደግሞ ባለቤትነትን የሚያሳዩ ያንተ፣ የኔ፣ የሷ፣ የሱ፣ የነሱ፣ የኛ ምናምን የሚሉት እና ይሄም በጣም በጣም ኢምፖርታንት ስለሆነ ይዤ መጥቻለሁ። ፖሰሲቭ አርቲክል ኢም ኢንዴም ማለት ነው። ኢም ኖሚናቲቭ ባለፈው ትዝ ካላችሁ ስለ ዲያዲዳስ ስንማር አራት አይነት ፋለ አለ ብለን ነበር። አራት አይነት ኬዝ፣ ፋለ ማለት ኬዝ ነው አይደለ? አለ ብለን ነበር። ምን አይነት ኬዞች? ኖሚናቲቭ፣ ጌኔቲቭ፣ አኩሳቲቭ እና ዳቲቭ ተባብለን ተነጋግረናል ትዝ ካላችሁ። ይሄን የተነጋገርንበትን ትምህርት ክፍል ማየት ከፈለጋችሁ ቪዲዮ ላይ አለ። ግቡና የጀርመን ሊስቶች ውስጥ ጀርመንኛ ያስተማርኩት ውስጥ ታገኛላችሁ ማለት ነው። እና እዛ አይተናል። ከነኚህ ውስጥ አሁን የኖሚናቲቭ ዋናውን ኬዝ ነው የምናየው። ማለት ሌሎቹም ዋና አይደሉም ለማለት ሳይሆን ግን ኖሚናቲቭ መጀመሪያ የሚመጣ ነው። ይሄ ጠቅለል ያለው ማለት። ከዛ አኩሳቲቭ፣ ዳቲቭ ደግሞ ይቀየራል። ለምሳሌ እንዲሁ ዘልየው አይደለም ግን እንዲሁ እንድትሉ ለምሳሌ እዚህ ጋር የመጨረሻው እንትን ላይ ዳይነር አያችሁት? ዳይነር ፍሬንዲን፣ ዳይነር ይሄ አሁን ለምሳሌ ዳቲቭ ነው፣ ኖሚናቲቭ ኬዝ አይደለም። ዳይነር ኤር የሚጨመርበት ማለት ነው። ምት ስለሆነ ዳቲቭ ያደርገዋል። ይሄ ብቻ ነው ኬዙ ዳቲቭ የሆነው። ሌሎቹ እንዳለ አኩሳቲቭ ኖሚናቲቭ ኬዝ ነው የወሰድኩት። ይሄን ግን በኋላ የምናገረው ነገር ስላለ ነው እዚህ ጋር እንደ ለይቼ ያመጣሁት። ገብቷችኋል? አሁን ይሄ ዳቲቭ ኬዝ ነው። ምት፣ ዳይነር ፍሬንድን ግን ሁሉም ሌሎቹ ኖሚናቲቭ ናቸው። እነኚህ ግራ ከገባችሁ መልሳችሁ ይዩት ማለት ነው። እንጀምር። በኖሚናቲቭ ኢንዴም ማለት ነው። ኢም ኖሚናቲቭ ምንድነው? ፖሰሲቭ አርቲክል። በዲያ፣ በዳስ፣ በዲ መጀመሪያ በሲንጉላር ኬዝ እናየዋለን። ሲንጉላር ማለት ይሄ ነፃ ምንድነው? አንድ ማለት ነው። ነጠላ ማለት ነው። ፕሉራል ደግሞ ኬዝ አለ። ዲ ነው የሚወስደው ሁሌ ፕሉራል ሲሆን። ለምሳሌ እዚህ ጋር ኪሽ ከሆነ እዚህ ጋር ኪሽን ኢኤን ይገባበታል ማለት ነው። ኢኤን ይገባበታል። እንደዛ ሲሆን ፕሉራል ያደርገዋል። ለምሳሌ ሲማ ግን ሲማን ነው፣ ምንም አይገባበትም። አንዳንድ ፕሉራሎች አንዳንድ ስሞች አሁን እነኚህ ስሞች ናቸው። ኪሽ፣ ሲማ፣ ባልኮን ናውን ናቸው አይደለ? ናውን ሆኖ ስሞች ናቸው።
ባልኮን ማለት ይሄ ከቤታችሁ ውጭ ያለ የምትቀመጡበት ነገር ቴራስ ምናምን እንደማለት ነው። ሴማ ያው ሴማ ነው ታውቃላችሁ፣ መኝታ ቤት ማለት ነው። ኪሸ ደግሞ ምንድን ነው? ማድቤት ማለት ነው። ራይት ናውኖች ናቸው። ራይት ለዛ ነው ደ ባልኮን ዳስ ሴማ ዲኪሸ ያል እነኚህ ሲንጉላር ናቸው አይደል? ፕሉራል ሲሆኑ ሁሉም አይቀየሩ። ለምሳሌ ሴማ እንደዛው ሴማ ሆኖ ነው የሚቀረው። ሲመርን ምናምን አንልም። ገብቷቸዋል። ኪሸ ግን ለምሳሌ ኤን ይገባበታል ፕሉራል ሲሆን። አንዳንዶች ኤን ይገባባቸዋል፣ አንዳንዶች ኢኤን ይገባባቸዋል ፕሉራል፣ አንዳንዶች ኤስ ብቻ አውቶ ለምሳሌ አውቶዝ ይሆናል ማለት ሁሉም አንድ አይነት ኬዝ አይደለም። ይሄ ትንሽ ለየት ምንድነው ትንሽ ጠጠር ያለ እንትን ነው። ፕሉራል ሲቀየሩ ብላችሁ ጉግል ላይ እንትን ማድረግ ትችላላችሁ። አንዳንድ ናውኖች ወደ ፕሉራል ሲቀየሩ ምንድን ነው የሚሰጡት የሚለውም ማለት ነው። ሁሉም አንድ አይነት ኬዝ አይደለም እና የፕሉራሎች እናያለን፣ የሲንጉላሮች እናያለን። በምን በነኚህ ፐርሶናል ፕሮናውን ኢሽ፣ ዱ፣ ኤስ፣ ዚ፣ ቪየ፣ ኢየ እናንተ፣ ኢየ እናንተ ለምሳሌ እንለየው ትንሽ ጠበቅበቅ ስላለ ማለት ነው። ቪየ ለምሳሌ እኛ፣ ኡንዘ፣ ኡንዘ፣ ኡንዘረና ኡንዘረ ለምሳሌ ገብቷቸዋል። እና እነኚህ ፐርሶናል ፕሮናውን ናቸው። በኢሽ ጊዜ በሲንጉላር በደ እንዴት ይሆናል? በኢሽ ጊዜ በሲንጉላር አሁንም በዳዝ የሚጀምሩ ስሞች ምን ይሆናሉ? በኢሽ በሲንጉላር በዲ የሚጀምሩ አሁን ዲዳዝ አለ አይደለ? ዲ ፌሚኒን ነው፣ የሴትን የሚወክሉ ጾታ አላቸው ሁሉ ነገሮች ብለናል በጀርመንኛ። ደ ደግሞ ወንድን የሚከትሉ ነው። ለምሳሌ ደ ባልኮን እንደ ወንድ ነው የሚቆጠረው። ይህ ትንሽ ግራ ሊያጋባ ይችላል፣ ግን ባለፈው ተነጋግረናል። በቃ ሁሉም ስሞች ወይ ሴት ወይ ወንድ ወይ ደግሞ መሀል ላይ ያን ኒውትራል የምንላቸው አሉ። ዳስማ፣ ዳስ አውቶ፣ ዳስ ኪንድ ምናምን እያልን የምንላቸው ማለት ነው። ዲኪሸ፣ ዲፍራው ምናምን እነኝህ ደግሞ ሴቶች ናቸው፣ ሴትን የሚወስዱ ናቸው። በኢሽ ጊዜ በዲ በሲንግላር፣ ከዛ ደግሞ በኢሽ በፕሉራል ሲሆን ያው እነኚህ ዲዳስ የለም፣ ሁሉም ዲ ነው የሚወስዱት ፕሉራል ሲሆን። ከዛ በዛ ምን ይሆናል ለይተን እናየዋለን አንድ በአንድ ማለት ነው። እና ይህን ትንሽ ልነጣጥለው አንድ አይነት ስለሆነ ግን ኢሽ ከሆነ ለምሳሌ እኔ ማለት ነው። ከዛ ማይን ይሆናል የኔ ማለት ነው። ራይት የኔ ይሆናል ማይን። በምን ባልኮን ምን እላለሁ? ለምሳሌ እኔ ማይን ባልኮን እላለሁ። አያችሁ ለምን? ዲያ ስለሆነ ባልኮን ወንድ ነው፣ እንደ ወንድ ነው የሚቆጠረው። ስለዚህ ማይን የኔ ፖሰሲቭ የሚባለው ይሄ ነው፣ ባለቤትነት ገላጭ። የኔ ባልኮን ማይን ባልኮን። ከዛ ስለ እንትኔ ማውራት ከፈለኩኝ ስለ ሲማሬ ማለት ስለ መኝታ ቤት ማውራት ከፈለኩኝ ደግሞ ምን ላለው? ማይን ሲማ። ራይት የኔ ማይን ብቻ ሲማ ማይን ሲማ የኔ መኝታ ቤት። ሴት የሚቆጠሩ ናውኖችን ደግሞ ስናገር ለምሳሌ ኪሻ አሁን እንደ ሴት ነው የሚቆጠረው፣ ማድ ቤት አይደለ የምግብ የምንሰራበት። ስለዚህ ማይነ ነው እንጂ የምንለው ማይን ኪሻ እንልም። ማይነ ኪሻ። አያችሁት? ማይነ ኢ ይገባበታል። ራይት ማይነ ኢ ይገባበታል ማለት ነው። ፕሉራል ሲሆን ደግሞ አሁን ኪሻ ብዙ ማድ ቤቶች ወይ ደግሞ ብዙ ዋትኤቨር በሴት የሚቆጠሩ ነገሮች ያሉበትን አጠቃላይ ወይም ደግሞ በወንድም የሚቆጠሩ አሁን ለምሳሌ ብዙ ባልኮኖች ቢኖረኝ ወይ ደግሞ ሶስት ሴማ ቢኖረኝ 3 መኝታ ቤት ቢኖረኝ አሁን መኝታ ቤት ስለሆነ ብቻ ማይን ብለን አንናገርም። ከአንድ በላይ ከሆኑ ማይን እንላለን፣ ማይነስ ሴማ እንላለን ማለት ነው። ያ ማለት ብዙ ሴመሮች አሉኝ ማለት ነው። ከሁለት በላይ ሁለትና ከሁለት በላይ ከሆነ ማይነ ይሆናል ማለት ነው። ፕሉራል ከሆነ በሴትም በወንድም ኬዝ ማለት ነው ማይነ ይሆናል። የኔ መኪናዎች ማይነ ገብቷቸዋል። የኔ ምንድነው ስማ የኔ መኝታ ቤቶች ኦኬ። እነኚህ እንዳለ ማይነን ይወስዳሉ። በዱ ደግሞ ሲሆን ዳይን ይሆናል። ልክ እንደዚህ ሁሉ ዳይን ባልኮን፣ ያንተ ባልኮን። በሴት የሚቆጠሩ ነገሮችን ከተናገርኩስ ያንተ ኪሸ ወይ ደግሞ ያንቺ ኪሸ ትልቅ ነው ካልን ዳይነ ይሆናል ማለት ነው። ኦኬ። ከዛ ፕሉራል ሲሆን ደግሞ ልክ ፕሉራል ሲሆን ሁሉም ኬዝ አንድ ነው። እዚህ ጋር እንድታዩት ማይነ፣ ዳይነ፣ ዛይነ፣ ኢረ፣
እንዘረ ኦይረ ምናምን ሁሉም አንድ ኬዝ ነው በእንትን ሲሆን፣ ይቅርታ እዚህ ጋር ይሄም ኢ መግባት አለበት። ሁሉም አንድ ነው በቃ ፕሉራል ሲሆን ማለት ነው፣ አያስቸግርም። በኤ በኤስ እና በዚህ ያለውን እኔ በኤስ እና በዚህ እሱ ማለት ነው። ኤስ ነገሮች የሆነ ቁስ ማለት ነው አይደል? ኤስስት እንደዚህ ነው ምናምን፣ ኤስስት እንትን ነው ምናምን። ለምሳሌ ቁሳቁስ የሆነ ነገር ሰው ያልሆነ ነገር፣ ይቅርታ ሰው ያልሆነ ነገር ኤስ ነው አይደል? ምን ከዛ እዚህ ኤስ ሰርድ ፐርሰን ሲንጉላር ነው ብለን ባለፈው ተነጋግረናል። ብዙ ኬዛቸው አንድ ነው። ለምሳሌ በኖርማል ኬዝ በፖሰሲቭ ሳይሆን በፐርሶናል ፕሮናውን የሚወስዱት ኬዝ ኤስ ኢስት፣ ኤር ኢስት፣ ዚ ኢስት ብለን ነው የምንናገረው። ኬዛቸው አንድ ነው። በፖሰሲቭ አርቲክል ሲሆን ግን ይቀየራል። እንዴት? በኤርና በኤስ ሁሉም አንድ አይነት ኬዝ ነው የሚወስደው። ዛይን የሚል በዲያ ሲሆን ዛይን ባልኮን፣ የእሱ ባልኮን፣ ዛይን ዜማ፣ የእሱ መኝታ ክፍል፣ ዛይን ነው የሚወስደው። በኤና በኤስ ዛይነ ሁሉም ሲንጉላር፣ ፌሚኒን ሲንጉላር ሲሆን ዛይነ፣ እዚጋ እንዳያችሁት ፕሉራል ሲሆን ዛይነ። ግን በዚህ ከሆነ እሷ ከሆነ ግን ዛይን ሳይሆን ኢር የሚለውን ነው የሚወስደው። ስለዚህ ኢር ሲማ፣ ኢር ባልኮን ነው የምንለው። የእሷ ባልኮን፣ የእሷ መኝታ ክፍል ለማለት ኢር ሴማ እንላለን እንጂ ዛይን ሴማ አንልም። ዛይን ከሆነ የሱ የሚለውን ነው የሚወክለው። አንዳንድ ሰዎች ጀርመንኛ ጀማሪ ተማሪዎች ወይ ደግሞ ገና አዲስ የመጡ ጀርመን ሀገር እንደዚህ እቺን ነገር ይሳሳቱታል። ብዙ ጊዜ አስተውያለሁ። ዛይን ከሆነ የሱ ነው እንጂ የሷ አይደለም። የሷ ከሆነ ደግሞ ኢን ነው እንጂ ዛይን አይደለም። ራይት? ይህን ነገር ሲሳሳቱ ያለው እና ቴክ ኬር አድርጉ። እዚህ ጋር የሷ ለማለት ኢር ነው ምንለው እንጂ ዛይን አንልም። ዛይን ካልን የሱ ነው። ኢረ ለምሳሌ ኢረ ኩሸ ወይም ደግሞ ፕሉራል ከሆነ ኢረ ኪሸን እንዳልኳችሁ የእሷ መኝታ ቤቶች፣ የእሷ ማድ ቤቶች ኢር ነው የሚወስደው። ኦኬ። በቪር ደግሞ በእኛ ቪር እኛ ነው ብለናል። በቪር ኡንዘር ይሆናል። በዲያ በዳስም ኡንዘር ይሆናል በሲንጉላር ማለት ነው። በፌሚኒን ሲሆን ደግሞ ኡንዘር። አያችሁት? ይኸውላችሁ የራሱ ሜካኒዝም አለው። ሁሉም ላይ ኢ ነው የሚጨምረው እንዳለ በቃ ፌሚኒን ሲሆን በሴት የሚቆጠሩ ናውኖችን ስታይ ሁሉም ላይ ኢ ነው የሚጨምረው። አያችሁት? ኢ በቃ በዲያና በዳስ ግን ኢ አይገባም። በቃ አይገባም። ኦልሞስት የለም፣ አይገባም፣ መቼም አይገባም። ደግሞ ኦልሞስት ሁሌ ተመሳሳይ ነው። በዲያና በዳስ ዳይንሴማ ዳይን ባልኮን፣ ዛይንሴማ ዛይን ባልኮን ተመሳሳይ ነው እንዳለ። በፌሚኒን ብቻ ነው ኢ የሚገባው እና በፕሉራልም ኢ ይገባል። ኡንዘረ ይሆናል ማለት ነው። ኡንዘረ ኪሽ የኛ ምንድነው መኝታ ምንድነው ማድቤት በቃ ፕሉራል ኢ ግሬት ይገባል ማለት ነው። ሁሉ ላይ የኛ ኡንዘር ይሆናል። ኡንዘረ ኢ ደግሞ ይሄ እናንተ የሚለው አያችሁ እዚህ ጋር ኢ እናንተ ፕሉራል እናንተ ከሆነ ኦየር ይሆናል። በዳስም አሲማ የእናንተ ኦየር። በዲ ሲሆን ኦይረ እንደቅድሙ በኪሸ ምንድነው በፌሚኒን ሲንጉላር፣ በፕሉራል ደግሞ ኦይረ አንድ አይነት። ኦልሞስት ደግሞ ሁሌ ፕሉራሉና ፌሚኒን ሲንጉላሩ አንድ አይነት ነው። ደግሜ ልንገራችሁ፣ ፕሉራሉና ፌሚኒን ሲንጉላር ሆነ ፌሚኒኑ አንድ ነው። ኦይረ የናንተ፣ ኦይር ሲማ የናንተ፣ ሲማ ኦይረ አይደለም። ኦኬ። የመጨረሻው ኬዝ በጣም ኢምፖርታንት ነው። ይህንን ነገር ስሙኝ። እዚህ ጋር ለነገሩ በምሳሌ ስለምንመጣበት አይከብዳችሁ። ኦኬ። ዚ እና ዚ ሁለቱ ዚዎች ባለፈው በደንብ ነግሬያችኋለሁ። ትልቁ ኤስ ያለበት ዚ እርሶ ማለት ነው ብያችኋለሁ። ኤስ ሲጻፍ ግሮስ ከሆነ የምንጽፈው ዚ እርሶ ይሆናል። ክላይን ኤስ ከሆነ ደግሞ እነርሱ ይሆናል። ሶስት አይነት ዚ ያለ ብያችኋለሁ። አንዱ እሷ፣ ሁለተኛው እርሶ፣ ሶስተኛው እነርሱ። ሶስት አይነት ዚዎች አሉ። ሁለቱ ዚዎች እሷና እነርሱ በኤስ ክላይን ነው የሚጻፉት። ኤስ ትንሹ
በካፒታል አይደለም። ትልቁ ኤስ ከተጻፈ በትልቁ ኤስ ከጀመረ ሁሌ እርሶ ማለት ነው። እሺ ይህን ነገር በደንብ ያዙት። በትልቁ ኤስ ያለው ዚ ሁሌ እርሶ ማለት ነው። ኦኬ ግን አንዳንድ ፋላዎች አሉ። ለምሳሌ በኤስ ግሮስ ተጽፎ እነርሱ ወይም ደግሞ እሷ የሚለው ለመናገር ለምሳሌ ዚ በትልቅ ኢስት ዳ። ኦኬ ይሄ የአረፍተ ነገሮች መጀመሪያ ነው። አያችሁት? ዚ ኢስት ዳ እሷ እዛ ነች ማለት ነው። ይሄ የአረፍተ ነገር መጀመሪያ ላይ ሁሌ ግሮስ ነው የሚጻፈው ብለናል፣ ማንኛውም ኬዝ። ስለዚህ ታዲያ እንዴት እናውቃለን? አሁን ኤስ ግሮስ ሆነ፣ አንተ ደግሞ ኤስ ግሮስ ሲሆን ኤስ ትልቁ ሲሆን እርሶ ማለት ነው ብለሃል። እንዴት እናውቃለን ታዲያ እርሶ እንዳልሆነ ካላችሁኝ ቨርቡን ታዩታላችሁ። ቨርቡ ምንድን ነው? እስት። እርሶ ቢሆን ኖሮ ዝንድ ይሆን ነበረ። ዝዝንዳ ከሆነ እርሶ እዛ ኖት፣ ወይም ደግሞ እነርሱ እዛ ናቸው፣ እነርሱ አሉ መጥተዋል፣ ወይ ደግሞ እርሶ መጥተዋል አይባልም መቼስ፣ እነርሱ መጥተዋል ማለት ነው። ወይ ደግሞ እርሶ ዝዝንዳ እርሶ በቃ አሉ መጥተዋል እና እንደዚህ እንጀምራለን አይነት ነገር። ስለዚህ ቨርቡን ታዩታላችሁ። ቨርቡ ኢስት ከሆነ የሚያወራው ስለ እሷ ነው ማለት ነው። ቨርብ ቱ ቢ ቨርብ ዛይን የሚለውን አይተናል። ይሄ ቨርብ ዛይን ነው ኢስት አይደለ? ኢስት እሽ ብን ዱ ብስት ምናምን የሚለው ዛይን የሚለውን ቨርብ የዛይን ቨርብ እናየዋለን። ኢስት ከሆነ ዚ ግሮስ ተጽፎ ቫይል፣ ምክንያቱም የአረፍተ ነገር መጀመሪያ ስለሆነ ግሮስ ይጻፋል። ዚ ኢስት ዳ። ስለዚህ እርሶ ማለት አይደለም ማለት ነው። ራይት ኦኬ። ስለዚህ ግድ ይህንን በደንብ ካየን እዚህ ጋር ታዲያ ሲቀየር እንዴት ይሆናል? ይሁንት በደንብ ስሙ። ይሁን እርሶ ከሆነ ግሮስ አይ ይጻፋል። የእርሶ ለማለት ትንሹ አይ፣ ይሄ በእንግሊዝኛ አይ ወይ ደግሞ በጀርመንኛ ኢ፣ ትንሹ ኢ ከሆነ ተጽፎ ኢ ከሆነ የእርሶ ሳይሆን የነርሱ ወይ ደግሞ የእሷ፣ ቅድም እዚህ ጋር እንዳየ ነው የእሷ ወይ የነሱ ማለት ነው። ትልቁ ግን አይ ከተጻፈ ወይ ደግሞ ኢ በጀርመንኛ ትልቁ ኢ ከሆነ ኢ፣ አያችሁ ልዩነቱን? ይሄ አይና ይሄኛው አይ አንድ አይደለም። ትልቁ አይ ከተጻፈ ግን የእርሶ ማለት ነው። ኢስማ ኤስማ፣ የእርሶ ሲማ ኤስማ፣ ወይ ደግሞ አውቶ የእርሶ አውቶ ትልቁ ከተጻፈ ልክ ኬዙም እንደዚህ ነው። እሺ የምትለዩት በዛ ነው ማለት ነው፣ በትልቁና በትንሹ ሲጻፍ። ኢረ ይቅርታ፣ እዚህ ጋር ኢን ዘልያለሁ። ኢረ ኪሸ፣ የትኛው ኢር ነው የተጻፈው ማየት አለባችሁ። ትልቁ ከሆነ የእርሶ ማለት ነው። ትንሹ ኢ ከሆነ ይሄ አይ ማለት ነው። ትንሹ ከሆነ የነርሱ ወይም ደግሞ እዚህ ጋር እንዳየነው የእሷ ማለት ነው። በፕሉራልም ዘ ሴም ቲንግ አንድ አይነት ነው። ልክ እንደ ሲንጉላር ዲ ኬዝ እንዳየነው፣ እንደ ዲ ሲንጉላር እንዳየነው በትልቁ ሲጻፍ የእርሶ ማለት ነው፣ በትንሹ። እሺ 3 ምሳሌዎችን አውጥቻለሁ እዚህ ጋር ትንሽ እንዲገባችሁ። አሁን እዚህ ጋር እዩት። ዝንድ የመጀመሪያው ምሳሌ ዝንድ ዳስ ዳይነ ፍሬንደ። ኦኬ አሁን ምንድን ነው እዚህ ጋር ፍሬንደ የሚለውን ስላያችሁ ዳይነ የሚለው ያንተ ግን ፕሉራል መሆኑን ታውቃላችሁ ማለት ነው። ልድገመው፣ ግራ ሊያጋባ። ዝንድ ዳስ ዳይና ፍሬንደ፣ እነኛ ያንተ ጓደኞች ናቸው ወይ ማለት ነው፣ ወይ ያንቺ ጓደኞች ናቸው ወይ ማለት ነው። እንዴት ጓደኞች የሚለውን አወቅ? ጓደኞች የሚለው ለምንድነው ፕሉራል ያረከው ካላችሁኝ ፍሬንደ ይሆናል ማለት። ግን አሁን አንድ ኬዝ እዚህ ጋር ልጻፍላችሁ። እንደውም ዝንድ ፍሬንድን ቢሆን ዝንድ ዳስ ሳይሆን ኢስት ዳስ ይሆንና ኢስት ዳስ ዳይነ ፍሬንድን። አያችሁት እዚህ ጋር ልዩነቱ? ዲአይኤን ወይ ደግሞ በጀርመንኛ ዴኢኤን፣ ይሄ ደግሞ ዴኤ ብቻ። ይሄ ማለት ፕሉራል ፍሬንድ ጓደኞች ማለት ነው። ፍሬንደ ይሄኛው በኢ የሚያልቀው ጓደኞች ማለት ነው። ፍሬንድን ከሆነ ግን የሴት ጓደኛ ማለት ነው። በጀርመንኛ የሴት ጓደኛ ማለት ነው። ይሄ ፍቅረኛ የምንለው ማለት ነው። የሴት ጓደኛ ማለት ነው። ስለዚህ አውቶማቲሽ ፍሬንድን ከሆነ ሲንጉላር እንደሆነ ታውቃላችሁ። ብዙ ጓደኞች ብዙ የሴት ጓደኛ ስለሌለ ማለት ነው፣ ወይ ደግሞ መኖር ስለሌለበት። ፍሬንድን ከሆነ
ሲንጉላር እያወራ እንደሆነ እናውቃለን ማለት ነው። ስለዚህ ዚንድ ሳይሆን ኢስት እናደርገዋለን ቨርቡን። እሷ ያንተ ጓደኛ ነች፣ ኢስት ዳዝ ዳይነ ፍሬንድን። ወይም ደግሞ ኢስት ካኑን ዝንድ ከሆነ አውቶማቲሽ እነርሱ ማለት እንደሆነ ይገባናል። ዝንድ ዳዝ ዳይነ። ይሄ ግን ዳይነ ለሁለቱም ኬስ አንድ ነው ብያቸዋል። ትዝ ካላችሁ በዲም በሲንጉላር በፕሉራርም ሁሌ አንድ አይነት ነው ብያቸዋል። ስለዚህ ዳይነ አይቀየርም፣ እዚህ ጋር ይቀየራል፣ ፍሬንድ ይሆናል፣ ዝንድ ነው። ሁለተኛው ኬስ ቮንት ኢየር አያችሁ፣ ትልቁ ኢ ነው፣ ግሮስ ኢ ነው እዚህ ጋር። ቮንት ኢየር ዞን ኢን ፓሪስ። ዞን ማለት ወንድ ልጅ ማለት ነው። ቮንት ኢየር ዞን ኢን ፓሪስ። አሁን በደንብ ይገባችኋል እናንተ እዚህ ጋር አይ ግሮስ ኢ ከሆነ የእርሶን እንደሆነ። ስለዚህ ቮንት ኢየር ዞን ኢን ፓሪስ የእርሶ ልጅ ፓሪስ ነው እንደሚኖረው ማለት ነው አደለ? ቮንት ኢየር ዞን፣ ኢየር ዞን የእርሶ ልጅ። ዞን ናውን ነው፣ በግሮስ ነው የሚጻፈው፣ በክላይን አይጻፍም። ለዛ ነው ግሮስ ያደረኩት። ዞን ናውኖች ሁሌ በግሮስ ነው የሚጻፉት፣ በትልቁ ነው የሚጻፉት ብያቸዋለሁ ባለፈው እስካላችሁ። ስለዚህ ቮንት ኢየር ዞን ኢን ፓሪስ። በሌላ ኬዝ ለምሳሌ ይሄስ ቢሆን ትንሹ አይ ቢሆን ትንሹ ኢ ማለት ነው ቢሆን ምን ይሆን ነበረ? ቮንት ኢየር ዞን ኢን ፓሪስ ከሆነ ምን ይሆናል ማለት ነው? አረፍተ ነገሩ ይቀየርና የእናንተ ልጅ ይሆናል። የእርሶ ልጅ የሚለው ይቀርና የእናንተ ልጅ ይሆናል ማለት ቮንት ኢየር ዞን ኢን ፓሪስ የእናንተ ልጅ። ስለዚህ እናትና አባትየው ተቀምጠዋል እዛ ጋ፣ እናንተ እነሱን ነው የምትጠይቁት። የእናንተ ልጅ ፓሪስ ነው እንደሚኖረው ገብቷቸዋል። የእርሶ ሳይሆን ለምን? በምንድን ነው እሱ የምትለዩት? ክላይን ኢ ስለሆነ። ግሮስ ኢ ቢሆን ኖሮ የእርሶ። የመጨረሻው ኬዝ ቮንስ ዱ ትኖራለህ ምት ዳይነር ፍሬንድን። አያችሁ እዚህ ጋር ዳይነር ፍሬንድን ከሴት ጓደኛህ ጋር ነው ከፍቅረኛ ጋር ነው ወይ የምትኖረው ማለት ነው። ኦኬ ለምን አሁን እዚህ ጋር ያሌለ ነገር አመጣህ? ዳይነር የሚባለውን ነገር አላስተማርከንም ብላችሁኛል። ቅድም መግቢያ ላይ ተናግሬያለሁ። ኖሚናቲቭ ኬዝ ነው እስካሁን ያየ ነው። እዚህ ጋር ግን ዳቲቭ ኬዝ ይሆናል። ዳቲቭ ይሆናል ማለት ነው። ዳቲቭ የሚለው የመጣው ሚት የሚለው አያያዥ ቃል ነው ያመጣው ዳቲቭ እንዲሆን። ስለዚህ ምት ዳይነር ይሆናል። ምት ዳይነር ለየት ያለ ኬዝ ነው። ይሄን በሚቀጥሉት እናያለን። ግራ እንዳትጋቡ ማለት እንዳይን ነገር ብታዩ ለምን ይሄን ነገር አልነገረንም እንዳትሉኝ ብዬ ነው ይሄንን አንድ ኬዝ ብቻ ያመጣሁት። በሚቀጥለው ትምህርታችን ፖሰሲቭ አርቲክል ኢም ዳቲቭ የሚለውን እንማራለን፣ ኖሚናቲቭ ሳይሆን። በሶስተኛው ደግሞ ፖሰሲቭ አርቲክል ኢም አኩሳቲቭ የሚለውን ደግሞ እናያለን፣ በኖሚናቲቭ ሳይሆን። እነኛ ላይ ነው እነኚህ የምታገኟቸው። እዚህ ጋር ግን አሁን ግራ እንዳትጋቡ ነው። ዳይነር የሚለው ሌላ ኬዝ ነው። ከጓደኛ ጋር ለማለት ዳቲቭ ያደርገዋል ንግግሩን ሚት የሚለው ስለገባ። ስለዚህ ሚት ዳይነር ፍሬንድን አንልም፣ ሚት ዳይነር ፍሬንድን። ይሄ ነው። ይሄንን በደንብ ያዙት። አይሆፕ ዛሬ ጥሩ ትምህርት እንደተማርን ተስፋ አደርጋለሁ። እንደውለው አጥኗቸው ፕሊስ። እነኚህ ነገሮች በጣም ኢምፖርታንት ናቸው። ጀስት ጊዜ ውሰዱና አጥኗቸው፣ ያዟቸው። አረፍተ ነገር ሰርታችሁ እስቲ አሳዩኝ በእነኚህ ኬዞች እና አበረታቱኝ። እኔን የምታበረታቱኝ በምንድን ነው? እየሰራችሁ ሳይ ከኔ ጋር ኢንጌጅ እንዳረጋችሁ ይገባኛል ማለት ነው። ማለት ከኔ ጋር እየተማራችሁ እንደሆነ ይገባኛል። አረፍተ ነገር ስሩ፣ የምትችሉትን ለምሳሌ የምትሞክሩትን። ማይን አውቶ እስ ካፑት ለምሳሌ አይሁንና መኪና የተበላሽቷል፣ ማይን አውቶ እስ ካፑት ምናምን እንደዚህ አይነት ወይ ደግሞ ምናምን እንደዚህ ማይን ግሮስ ማይን ሴማ እስ ትልቅ ነው ምናምን እኔ ያልበላችሁ እናንተ ሞክሩ እና ስሩት። ሌው ያንን ሼር ማድረግ አትርሱ። ስለነበረን ጊዜ ደስ ብሎኛል። ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። በሱም ኔክስት ማል እንገናኛለን ማለት ነው። ባይ